ኢትዮጵያ ከፍ ብላ ለዘላለም በክብሯ እንድትኖር ምኞት ፍላጎታችን ነው። በዛሬ ጥንቅራችን እንደተለመደው ሼልፋችን የምህዋር ሼልፍ፣ ምህዋር ጤና፣ ምህዋር መረጃ እንደዚሁ ምህዋር ማህበራዊ እዛና እዚህ እየረገጥን ከሀገር ውስጥ እስከ ውጪ እየሄድን እየመጣን ማንደርስበት የለም። ዞር ገባለን እንወጣለን እንገባለን ሁሉንም መረጃዎች አሰናድተን ብፊያችንን ሙሉ አድርገን ከአድማጮቻችን ጋር ተገናኝተናል። አድማጮቻችን በያላችሁበት ሰላም፣ ጤና፣ ፍቅር እንዲበዛላችሁ እንመኛለን። እጃችሁ ከምን ለምትሉ የሀገር ውስጥ መረጃዎችን ይዘናል። እንደዚሁም ወጣ ብለን ደግሞ ወደ ዓለም ደግሞ የተለያዩ መረጃዎችን እንደተለመደው ታሪክን የሐዋሊት በዛሬ ጃንዋሪ 25 በፈረንጆቹ አቆጣጠር በዓለም በኢትዮጵያ የተከሰተ አንድ ታሪክ እናነሳለን። እንደዚሁም ደግሞ አስደናቂ አስቂኝም እንደነባልዲው አስተማሪ መረጃዎችን አእምሮን የሚያሰፉ የሚያዳብሩ መረጃዎችን ይዘናል። ስለዚህ አሁን ወደ መጀመሪያ መረጃችን እንሄዳለን። ሀወኒ እጅሽ ከምን እንግዲህ በቅድሚያ የምናገኘው በምህዋር ጤና ነው። ምህዋር ጤና ላይ የምናየው ዛሬ በደቡብ ኢትዮጵያ ታስታውሱ እንደሆነ ማርበርግ የሚባል ቫይረስ ወረርሽኝ ነበርና ስለሱ ትንሽ ነው። እስቲ ማርበርግ በርገር ነው ማርበርግ ነው በሽታው ራሱ ስለሆነ ሳይንስ አጠራሩ እንደዛው ከብዶናል። ለኛ አልከበደንም። ለምንድነው ማርና በርገር ቢያረጋት እንዴት ጥሩ በሽታ ናታ። በርገር እንትተሽ በሽታ ትያለሽ። ስም ቢያምር ጥሩ ነበር። እሺ ምን ሆነ? ማርበርግ ምን ተከሰተ? ምን አዲስ ነገር አለ? በደቡብ ኢትዮጵያ ክልል ነበር የተከሰተው ይሄ ወረርሽኝ። አሁን ላይ እንግዲህ ሙሉ በሙሉ በቁጥጥር ስር መዋሉን ነው እንግዲህ የጤና ሚኒስቴር ያስታወቀው። ጠፍቷል ማለት ነው። ጥሩ ነው አይደል? ሙሉ በሙሉ ጠፍቷል። በቁጥጥር ስር ውሏል። በጣም ደስ የሚል ዜና ነው። ለምን ትንሽ አስደንጋጭ ነበር አይደል? እንደተሰማ ታስታውሱ እንደሆነ ኮቪድ እንደተከሰተ በጣም እንትን ይል ነበርና ልክ እንደዛ አይነት ሁኔታ አለው የሚባል ነገር ስለነበረ እኛም በየትምህርት ቤቶቻችን ለተማሪዎቻችን ጥንቃቄ እንዲያደርጉ ለምን ሁሌ ነው የምለው እኔ ሰው እግር እንጂ አገር የለውም አይደል? እግር ነው ያለን። የት እንደምንደርስ ማን ደርሶ እንደሚመጣ ስለማናቅ ጥንቃቄ እንዲያደርጉ የአዌርነስ የጤና ጥበቃ ሚኒስቴርም ብዙ ማሳሰቢያዎች ሲሰጥ ነበረ። የዓለም ጤና ጥበቃ ድርጅትም ፈንድ አድርጓል በአፋጣኝ። ስለዚህ ቁጥጥር ስር ከዋለ በጣም ጥሩ ነው። እንግዲህ ወረርሽኙ በሀገራችን የተከሰተው ህዳር 5 2018 ነበር። በዚህ ዓመት ውስጥ ቫይረሱ የተገኘባቸው 14 ሰዎች ነበሩ። ግን የላቦራቶሪ ምርመራ የተደረገላቸው 3800 ሰዎች ነበሩ። የአካባቢው የሚወጡ የሚገቡ በዛ አካባቢ በደቡብ ኢትዮጵያ የሚገኙ ሰዎች ላይ ላቦራቶሪ ምርመራ ተደርጎ 14 ሰዎች ላይ ተገኝቶ ነበረ። ከነዛም መሀል 9 የሚሆኑት በበሽታው ምክንያት ህይወታቸው አልፏል። 5ቱ ደግሞ ተገቢውን ሕክምና አግኝተው ማገገም ችሏል ማለት ነው። ለሞቱት ነፍስ ይማር። ጥንቃቄ በጣም አስፈላጊ ነው። ለሕክምና ባለሙያዎቻችንም ይሄንን ስራ በአግባቡ ሰርተው እጅግ በሚያመረቃ ሁኔታ ቁጥጥር ስላደረጉና በሽታው በማይደገምበት ነው የማይደገም ነው ተብሏል አልተባለም ማለት በቁጥጥር ስር ውሏል። በጣም ደስ የሚል በጣም እንደ ጤና ሚኒስቴር መግለጫ እንደሆነ 4.8 ሚሊዮን በላይ ለሚሆኑ መንገደኞች በዛ አካባቢ የሚሄዱ መውጫና መግቢያ ኬላዎች ላይ የልየታ ምርመራ ተደርጎ ነበረ። እናም ደግሞ በዛ አካባቢ ከ20 ሚሊዮን በላይ አባወራና ማወራችን ያካተተ የግንዛቤ ማስጨበጫ ስራ ከፖሊዮ ዘመቻ ጋር ተቀናጅቶ ተከናውኖ ነበረ። በተጨማሪም ከታማሚዎቹ ጋር ንክክ የነበራቸው 886 ሰዎች የቅርብ ክትትልና የመከላከያ ሕክምና ተደርጎላቸው ወደ ማህበረሰቡ መቀላቀል ችሏል ማለት ነው። በጣም ደስ ይላል የሚል ዜና ነው። አወኒ የምትጨምረው ነገር አለ? ስለ ማርበርገር ሳይሆን ማርበርግ በአጠቃላይ እንደዚህ አይነት በሽታዎች አሁን በተለያዩ የዓለም ክፍሎች እየተከሰቱ ነው። በተለይ ምስራቅ አፍሪካና አፍሪካ ላይ እንደዛ እየተከሰቱ ነው። ስለዚህ ቅድመ ጥንቃቄ ማድረግ ያስፈልገናል የሚል አስተያየት ነው። ምንድነው በንክኪ የሚተላለፉ በሽታዎች ከጊዜ ወደ ጊዜ እንግዲህ ያው እነዚህ ኤፒደሚክ እና ኢንደሚክ የሚሏቸው አሉ በሳይንሱ። እኛ ያው ብዙ የጤና ሰዎች ስላልሆነን ብዙ እዛ ውስጥ አንገባም። ግን እንደዚህ አይነት በሽታዎች በሚከሰቱ ጊዜ ማህበረሰቡ የራሱን ጥንቃቄ ማድረግ ያስፈልጋል። በወቅቱ የኢትዮጵያ ጤና ጥበቃ ሚኒስቴር ያደረገው ርብርብ የዓለም ጤና ድርጅትን በአፋጣኝ የሰጠው ምላሽ ይሄ ሁሉ አካባቢው ላይ ያሉ የጤና ባለሙያዎችን
ርብርብ ጨምሮ ይሄ ቫይረስ የከፋ ጉዳት ሳያመጣ ኦፍ ኮርስ 9 ሰዎችንም በህይወት ማጣታችን ያሳዝናል። ባሎች ለሚስቶቻቸው፣ ለእናቶቻቸው ልጆች፣ ለአባቶቻቸው አባት እናቶች ናቸው። እነሱን በህይወት ማጣት ያሳዝናል። ሆኖም ግን አስከፊ የነበረ በሽታ ነው። በአጭር ጊዜ በቁጥጥር ስር በመዋሉ የጤና ባለሙያዎችንም የዓለም ጤና ድርጅትም የኢትዮጵያ ጤና ጥበቃ ሚኒስቴርም ምስጋና ይቸራቸዋል። ሀወኒም ስለሰጠሽን መረጃ እናመሰግናለን። አድማጮቻችን በ7276 ላይ ኤፍኤፍን በማስቀደም የጽሁፍ አስተያየት ልታደርሱን ትችላላችሁ። እንደዚሁም በቀጥታ የስልክ መስመራችን 0111 261275 ላይ ብታጮሁልን እኛ ደግሞ ስልኩን አንስተን አስተያየቶቻችን እንቀበላለን። ምናስተካክለው፣ ምንጨምረው፣ ምንቀንሰው፣ ድምጻችሁ በዛ፣ ሙዚቃ በዛ፣ ምን ይጨመር፣ ምን ይቀነስ፣ ይሄንን ታደርሱን በደስታ እንቀበላለን። ከኛ ጋር ቆዩ። ወደ ሁለተኛው መረጃችን እናልፋለን። የሁለተኛው መረጃችን ደግሞ ወዴት ይወስደናል? ወደ ያዕቆብ ወደ ትራፊክ አደጋ ጋር በተያያዙ የተከሰቱ ስላሉ አንዳንድ ችግሮች ነው የሚወስደን። በአዲስ አበባ ከተማ በዚህ ዓመት ማለትም በ2018 ዓ.ም ይህ ዓመት ከገባ በኋላ ማለት ነው 64 ፖሎች በመኪና ግጭት ደርሶባቸው ወድቀዋል ወይም ጉዳት ደርሶባቸው ከጥቅም ውጭ ሆነዋል ማለት ነው። በጣም ይገርማል። የመብራት ፖሎች ማለት የመንገድ ናቸው። እነዚህ ፖሎች እንደሚታወቀው በከፍተኛ ዋጋ በአዲስ አበባ ከተማ አስተዳደር ወይም በፊንፊኔ ከተማ አስተዳደር እና በተለያዩ የልማት አጋሮች የተገነቡ የመንገዶች የትራፊክ ማሳለጫዎች መብራቶች ናቸው። እነዚህ መብራቶች በጣም ጠቃሚ ከመሆናቸው በላይ በዋጋቸውም በጣም ውድ የሚባሉ ናቸው እና አደጋ ደርሷል። አደጋ ሲደርስ መብራቶቹ ብቻ አይደለም የተጎዱት፣ ቀላል ከባድና መካከለኛ የሚባሉ የመኪና አደጋዎችም ተከስተዋል ማለት ነው። አዎ የንብረትም የሰው ጉዳት ደርሷል። ስለዚህ እነዚህ አደጋዎችን አስመልክቶ ከተማ አስተዳደሩ እባካችሁ ጥንቃቄ አድርጉ እያለ ነው። ከዛ ባሻገርም አንዳንድ መሰል አደጋዎች ሲከሰቱ በነፃ የስልክ መስመር 9101 ላይ ጥቆማ አድርጉ ብሎ ከተማ አስተዳደሩ ማሳሰቢያውን ሰጥቷል። ከዛ ባሻገርም በቅርብ ለሚገኙ የጸጥታ አካላትና ይህንን ጉዳይ ለሚከታተሉ ሰዎችም ሆነ መስሪያ ቤቶች ማሳወቅ ትችላላችሁ። አደጋም መቀነስ አለበት፣ አለበለዚያ የትራፊክ አደጋ መንገድ ተስፋፋ ብለን የትራፊክ አደጋ ከጨመረ ዋጋ ያሳጣዋል። አጉል ነው የሚሆነው። እነዚህ ያው ምንድነው እነዚህ ፖሎች ደግሞ አሁን ከኮሪደር ልማት ጋር የመንገድ ማስፋፋት እንግዲህ እንደሚታወቀው በፊንፊኔ ከተማ ቢሆን በሌሎች የክልል ከተሞች የኮሪደር ልማት ወይም የመንገድ ማስፋፋት ስራ እየተሰራ ነው። ይህንን ተከትሎ በተለይ ፊንፊኔ ላይ የከተማ አስተዳደሩ ከፍተኛ ወጪ ያደረገባቸው የሚያማምሩ የመንገድ መብራት ፖል ተከላዎች ተካሂደዋል። እነዚህ ፖሎች የኛ ናቸው በሚል ስሜት ልንጠብቃቸው ይገባል። ማታ እንግዲህ ትንሽ ፉት እያላችሁ የምታሽከረክሩ አሽከርካሪዎች ካላችሁ እባካችሁ ጥንቃቄ ለፖሎቹ ይደረግላቸው። ለፖሎቹ ስንል ስፔሲፊካሊ ፖሎቹ ብቻ ሳይሆን መኪና ውስጥ ለራሳቸውም አሽከርካሪዎቹም ይዘዋቸው የሚንቀሳቀሱ አብረዋቸው ያሉ መተኪያ የሌለው የሰው ህይወት ፖል ቢሰበር ፖል ሊተካ ይችላል፣ ገንዘብ ይወጣበታል እንጂ ነገር ግን የትራፊክ አደጋ የሰውንም ህይወት ይዞ ይሄዳል፣ የአካል ጉዳትም ያደርሳል። ስለዚህ ብዙ ኢኮኖሚ ላይም ደግሞ ጉዳት ያመጣል። እንደ ሀገር በግለሰብም ደረጃ የሚጎዳውም መኪና ነው። ያን መኪና እንተካዋለን፣ ፖሉም ብር ይወጣበታል። ደግሞ በምንም በዋጋ የማይተምነው ደግሞ የሰው ልጅ ህይወትም ስለሚያልፍ ጥንቃቄ ይደረግ። ታክሲ እያሽከረከራችሁ፣ አውቶቡስ እያሽከረከራችሁ፣ ፐብሊክ ሰርቪስ እየሰጣችሁ የምትገኙ አሽከርካሪ ወንድም እህቶቻችን በየትኛውም ቦታ ያላችሁ ለራሳችሁም ለህይወታችሁ ለሌሎችም ጥንቃቄ እንድታደርጉ ስንል መረጃችንን እናቀብላለን። ቀጣይ ሌሎች መረጃዎችም አሉን። እንደዚሁ እንግዲህ ያው ምህዋር ከዛም ከዚህም አድርጎ ተሰናድቶ ነውና የመጣው። ሀወኒ አስተያየት ካለ አስተያየቱን ታቀርብልንና አንድ ሙዚቃ ሰምተን ስንመለስ ወደ ውጪ መረጃችን እንሄዳለን። እዚህ ጋር የሚታየኝ 0952 እያለ የሚጀምር ስልክ እንኳን ደህና መጣችሁ ስንጠብቃችሁ ነበር ብሎናል። እናመሰግናለን። እንደዚሁም በቀደም እንግዲህ የዘውተር አድማጮች ነበረች ተስፋነሽ እንኳን ደህና መጣችሁ ብላለች። እናመሰግናለን። ሌሎቻችሁም እንደዚሁ በ7276 ላይ ኤፍኤፍን በማስቀደም አጭር የጽሁፍ መልእክት እንደዚሁም በ0111 26 12 75 ላይ ብትደውሉልን ስልካችሁን አንስተን
አስተያየቶቻችሁን እንቀበላለን። ሙዚቃው ከፍ ብሎ ይሰማል። ከሙዚቃ ስንመለስ መረጃዎቻችንን እናቀርባለን። ቦብ ማርሊ ከፍ ብሎ ይደመጣል። ይህ ምህዋር ነው። እንግዲህ አድማጮቻችን ተመልሰናል ከሙዚቃ። ቦብ ማርሊን እንዴት ነው ሰምተህ ነው እንዴ? ሰምተህ? አዎ በወጣትነት መቼም በቦብ ማርሊ ድሮ አንቺ እንኳን አይመለከትሽም። እኔና ያዕቆብ እንግዲህ ቦብ ማርሊ በጣም ማይረሳ ሳቢ ነው። ብዙ ታሪኮች አሉት። ብዙ እንትኖች ራስታዎች ከኢትዮጵያ ጋር ብዙ ኮኔክሽን አላቸው። ያው ታውቃለህ ሻሸመኔ ላይም የራሳቸው የሆነ አፄ ኃይለ ሥላሴ የሰጧቸው የራሳቸው ቦታ አላቸው ይመስለኛል እንደዛና ቦብ ማርሊ ሰምተን ተመልሰናል። ያለነው ኦቢኤን የህዝብ ድምጽ ላይ ነው። ፕሮግራሙ ደግሞ ምህዋር ነው። ምህዋር ዘወትር ሮብ ከ8 እስከ 10 ምሳ ሰዓት፣ ከምሳ በኋላ ምሳ ማወራረጃ ቡና ስፔራቶ ሆኖ ወደ እናንተ ጆሮ ይደርሳል። ሁለተኛ መረጃችን